ሁለተኛ ነገር ግን በማርያም እኛ አንዱ በእኔ የእውነቴን ነው ባላይሽ በኢየሱስ ስም ሰው እኔ ስንት ልጆች ይመጣሉ ይሰራሉ ይሄዳሉ በእነሱ ሲም አይተናል። የዚች ደግሞ እጅ የምትል ልጅ በቃ ሰታዋት እጅ የምትል እመቤቴ እጅ የምትል ልጅ ናት እንዴ ሰው በግድ ስልሽ እጅ የምትል ልጅ ናት። ምንም ለዛ የላትም። እኛ መቼም አይተናሉ እኮ ያው ይመጣሉ ይሰራሉ ይሄዳሉ ይመጣሉ ይሰራሉ ይሄዳሉ። ግን እቺ ደግሞ በጣም የምታስጠላ ለዛ ቢስ ለዛ የሌለሽ የሴት ወግ የሌለሽ እውነት እንደ ሴት ስራም ቢሆን እንደ ሴት ሰከን በይ እንዴ እንደ ሴት አፈር በይ በመድኃኒዓለም እያት እስቲ አጠገብሽ እንኳን ቆማ እንደው ግርማ ሞገሷን እያት ማርያምን እያት እንደ በስራ ግርማ ሞገሷ ብቻ ሳይሆን አነጋገሯን ራሱ አይተሽ እኮ ካነጋገሯ ግርማ ሞገሷም እስቲ አጠገብሽ እቺ ታናሽሽ እንዴት ቆፍጠን ብላ ታውቂያለሽ። በግድ እንኳን እንደዛ እያልሻት እኮ በግድ ለእኔ ሁን አላለችው። ብሩኬን አይተሻታል አይደለ? አንቺ ግን የሆነ ስራ ቢሆን ሴት አሰዳቢ ነሽ፣ የመጨረሻ የወረድሽ ነሽ። እመቤቴ በጣም ባለጌ ነሽ። ግን ለጨሩ እዚህ ጋር ማለት ነው አይሚዬ ልጅቷ ራሱ እንድትማር አድርጋለች። ምን አለች? እስኪ ከወንድ ከሆንሽ የራስሽ አድርጊ አለች አይደል እንዴ? አለች እስኪ አለች። ምክንያቱም ይሄ ምንድን ነው አንድ ሰውን በፍላጎቱ ነው እንጂ በግድ ራስሽ ማድረግ አትችይማ። መነግሯታል እኮ ከመጀመሪያ ጀምሮ ምረጥ አለችው። ከሌና ከአንተ እንዴት ነው ምረጥ የምትኝ? እኔ እሷን ነው የምፈልገው አላት። በፊት ለፊቷ አትጠጊኝ አልፈልግሽም አላት። የእኔ ልጅ አይደለም አላት። እንዴ አሁን በግድ እንትን ይዛ ትመጣለች። እንዲ የትኛው ህግ ነው ይሄ? የእውነት እንደንትኑ ከሆነ በህግ ራሱ ራስሽ መልሶ ይጠይቅሻል። ዛሬ ለሰራሽው ስህተት ህግ ይጠይቅሻል። ማነሽ እንትና እኔ ያንቺን ስም መጥራት አልወድም እና ህግ ይጠይቅሻል በሰራሽው ስራ ማለት ነው። በዛሬ በሰራሽው ስህተት በጣም ትልቅ ስህተት ነው የሰራሽው። አንቺ ማነሽ? የማን ልጅ ነሽ? በነዛውም አንደኛ በእሑድ ቀን፣ ሁለተኛ ነገር ደግሞ በህግ አስፈራተሽ በግድ አንዱን ወንድ ልጅ የኔ ያረጋለው እንዴ ቀለበት አስሮልሻል። አንቺ እኮ እኛ ያየንሽ አንቺን አንድ ቀን እዛ እንትን ላይ ያን እንትን ሲሰራ ማለት ነው ቪዲዮ ሲሰሩ ያየንሽ አንድ የዛሬ ስንት ዓመት። ከዛ ወዲህ ማን ያቅሻል? እንኳንስ እኛ እዚህ ሩቅ ያለ ነው እኮ እዛም ያሉት አያውቁሽም አንቺን። ስለዚህ እንደ ሴትነትሽ ስራም ቢሆን እንደ ሴትነትሽ ሰከን ብለሽ ተከብረሽ። እኔ ደግሞ እኮ ከሁሉ የሚገርመኝ መጀመሪያ ስትዬ ያሹን እንትን አስተካክለሽ አድርጊው። አንድ ቀን ታች ይመጣል ብለን አንድ ቀን ላይ ይወጣል፣ አንድ ቀን ወደ ጎን ይመጣል፣ አንድ ቀን ወደ ግራ ይሄዳል። ኧረ በፈጠረሽ አምላክ ልጁንም አትጫወችበት። ወደ ውስጥ ይሻለው ዝምባይ ወዲሽ እንዴት ቆይ ስልኝ አቤ ዝም በይ ቆይ። ሆድሽ ውስጥ ያለውንም ልጅ መጀመሪያ ልጁን አስተካኪው። ስትመጪ ወደ ሚዲያ አስተካኪው። ደግሞ ዛሬ አልቀረብሽም። እነ ሩታዬ እንደዚህ ለብሰው ሲመጡ አይተሻቸዋል። ዛሬ ደግሞ እንደዚህ ያረግሽና እንትን ብለሽ አሁን የገቡ ልጆች እስኪ አንዴ ተራ ስጧቸውና ወይም የኛዎቹ ቆዩና አሁን የገቡ ልጆች አስተያየት የሚሰጡ ካለ ወርዳለሁ ላላ የገቡ አሉ። አስተናግዷቸው እስኪ። እነሱም አንድ ሰው ተጨንቆ ይገባል ወይ እኛ ጋር የሆነ ነገር ለማግኘት ስለሚገቡ እሺ እናቱ ተናገሪ። እሺ ገብታለች። አዎ አስተናግዷቸው። መዲና ተናዳለች።